ቢስሚላህ አልሐምዱሊላህ አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ የምናየው ይህ ሰው ከሰራቸው ፋላሲዎች ፎልስ ዳይለማ ስለሚባለው የፋላሲ አይነት ነው። በቅድሚያ ቪዲዮውን አይተን እንመለስ። ይህንን ቁርአን ትተህ በሌላ ልመራ ካልክ ማንም አቅኝ የለህም አለ። ቁርአን የውስጥም የውጭም ማንነት ያስተካክላል፣ ከአላህ ጋር ያለን ግንኙነት ያሳምርልናል፣ እንዲሁም ደግሞ ወደ አላህ ይመራናል። እርሱን ከሳትነው ማንም ወደ አላህ የሚያዳርሰን የለም። ዳይለማ ማለት ቀጥተኛ የአማርኛ ትርጉሙ አጣብቂኝ ማለት ነው። ከፊቱ ፎልስ ከጨመርንበት ፎልስ ዳይለማ ይሆንና የውሸት አጣብቂኝ ወደሚለው ቃል ይሸጋገራል። ማለትም ምንም አጣብቂኝ ውስጥ የማያስገባ ለመወሰን የማያስቸግር ጉዳይ ለመምረጥ የሚያስቸግር ለመወሰን የማይመች አስመስሎ በማቅረብ የታዳሚ ጭንቅላት ላይ ቁማር የመጫወት ስልት ነው። ይህ ሰው በንግግሩ ላይ እንደሰማችሁት ቁርአን የውስጥም የውጭም ማንነት ያስተካክላል። ቁርአን ከአላህ ጋር ያለንን ግንኙነት ያሳምርልናል፣ እንዲሁም ደግሞ ወደ አላህ ይመራናል እያለ ሐዲስን እንዳንቀበል ቁርአንን ብቻና ብቻ እያለ ቁርአንና ሐዲስን አብሮ መያዝ ለውሳኔ የሚያስቸግር ዳይላማ ውስጥ የሚያስገባ አጣብቂኝ ውስጥ የሚከት በማስመሰል ሰዎችን ግራ ለማጋባት ሲሞክር እናገኘዋለን። እኛ የምንለው ግን ቁርአን ውስጣችንን ሲያሳምር ሐዲስ ውስጣችንን ያቆሽሻልን? ቁርአን ከአላህ ጋር ያለንን ግንኙነት ሲያሳምር ሐዲስ በተቃራኒው ያበላሸዋል? ቁርአን ወደ ጀነት ሲመራን ሐዲስ ወደ ጀሃነም ነው የሚመራን። ቁርአን ስገዱ ሲል ሐዲስ ግን አትስገዱ ይላል። ቁርአን ዘካ አውጡ ሲል ሐዲስ እንዳታወጡ ይላል። ቁርአን ወላጆቻችሁን ታዘዙ ሲል ሐዲሱ በተቃራኒው አምጿቸው ይላል። በፍጹም አይልም። ሐዲሱ ከቁርአኑ ጋር የሚንታታ የሚጋጭ ነገር ቢሆን አንድ ነገር ነው፣ እውነት ተናግረሃን እንላለን። ነገር ግን በተቃራኒው ቁርአንና ሐዲሱ እጅና ጓንት ሆኖ በሚሄድበት ሁኔታ የአንድ ሳንቲም ሁለት ገጽታ በሆነበት ሁኔታ ላይ አንዱን ብቻ ምረጡ የሚል ጭንቀት ውስጥ ምን አስገባ? በዚህ ሁኔታ አብረው ተስማምተው እጅና ጓንት ሆነው ሊሄዱ የሚችሉ ነገሮችን አንዱን ብቻ ምረጡ በማለት ዳይለማ ወይም አጣብቂኝ ውስጥ የማስገባት ፋላሲ ወይም የማሳሳት ስልት ፎልስ ዳይለማ እንለዋለን። አላህ ያሳያችሁ። ሀገር ሰላም በሆነበት ሁኔታ በሰላም ሀገር እናትህን ወይም አባትህን ምረጥ፣ ሚስትህን ወይስ ቤተሰቦችን፣ ሀገርህን ምረጥ ወይም መንግስትን በል፣ አንዱን ምረጥ ብንባል መልሳችን ምንድን ነው? መልሳችን አጭርና ቀላል ነው። አባቴንም እናቴንም እወዳቸዋለሁ፣ ሚስቴንም ቤተሰቦቼንም እወዳቸዋለሁ፣ ሀገሬንም መንግስትንም እወዳለሁ። አንዱን ከሌላው ጋር ሰላምታታ በሚገባቸው ልክ በሚገባቸው መጠን እወዳቸዋለሁ ነው የኛ መልስ። እናትህን ስለወደድክ አባትህን መጥላት አለብህ ማለት አይደለም። ሚስትህን ስለወደድክ ቤተሰቦችህን ማሽቀንጠር አለብህ ማለት አይደለም። ሀገር ወዳድ ስለሆንክ መንግስትን መቃረን አለብህ ማለት አይደለም። ቁርአኑን አልተከተልክም እንጂ ቁርአኑን ብትከተል ኖሮ ስለተከተልከው ሐዲስን መተው አለብህ ማለትም አይደለም። አንድ ጥያቄ ልጠይቅህና ንግግሬን ላብቃ። አንድ በሃይማኖቱ ሙስሊም ያልሆነ ነገር ግን በሙያው ኢንጂነር የሆነ በተሰማራበት መስክ በጣም ጥሩ ስም ያለው አንድ ኢንጂነር አግኝተህ ስለ ቤት ግንባታ ብትጠይቀውና 100% እውነት የሆነን ነገር ቢነግርህ ያንተ ፊድባክ ምንድን ነው የሚሆነው? ያቀረበልህን እውነት ትቀበላለህ ወይስ አትቀበልም? ጥያቄውን የጠየኩህ እንድትመልስልኝ አይደለም። ጥያቄውን ያቀረብኩት ላይምሮህ ነው። አንድ ሙስሊም ያልሆነ ነገር ግን በሆነ ሙያ ላይ ማስተር ያደረገ ሰው ሲነግርህ እንዴት ላድርገው እንዴት ላጣጥመው ብለህ ዳይላማ ውስጥ አልገባህም። ነገር ግን የአላህ መልእክተኛ አለይሂ ሰላቱ ወሰላም ከአንደበታቸው እውነት እንጂ ሐሰት ወጥቶ የማያቅ ቁርአንን ራሱ እንድታቀው እንድትመራበት ያመጡልህን መልእክተኛ ለዛውም ከቁርአኑ ጋር የማይጋጭ የሚስማማን ንግግር ተናግረው የሚደጋገፍን ንግግር ተናግረው አትቀበልም አይደል? ሃዛ ወላሁ አዕለም ወሰለላሁ ወሰለም ዐላ ነቢይና ሙሐመድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።